የአብዛኛው ኢትዮጵያዊ ወጣት ብሔራዊ ክራሽ የሆነችው ኑሃሚን መሰረት ልትሞሸር ነው። አዎ ልትሞሸር ነው። ከሁለት ዓመት ቀደም ብሎ እንደ ዘመኑ የሽምግልና ስርዓት አርቲስቶችን ሳያግተለትል ከድሃ ስክሪን ከፍ የሚል በ11 ሰው የሚታቀፍ አበባ ሳያስዝ ለመቁጠር አዳጋች የሆኑ ቅንጡ መኪናዎችን ደርድሮ ወግ ባህልን ጠበቅኩ በሚል አይነት ከባህል ፈንገጥገጥ ያለውን ስርዓት ሳያደርግ እንደ ቀልድ እንግዳ ሰው ሀብቴ ለሁለት ዓመት በአንድ ጣራ ስር ሳያገባ አግብቷት ተቀምጦ ነበር። ለጥቂት ደቂቃዎች አብረን ስንዘልቅ የእንግዳ ሰው ሀብቴንና የኑሃሚንን ተደብቆ የቆየውን ትክክለኛ የመለያየት ምክንያት ነግረናችሁ አሁን ላይ ብዙ አፍቃሪ ያላትን ኑሃሚንን ስላፈሳት ሀብታም አጫውተናችሁ እግረ መንገዳችን በቅርብ ስለሚላከው ለየት ያለ ሽምግልናም እናስደምጣችኋለን። ወንድ ያለ ሴትና ቤት ያለ ምሰሶ ይወድቃል ይናዳል ይጋደማል ፈርሶ እንዳለው ታላቁ ገጣሚና ድምፃዊ ነዋይ ደበበ ሴትም ብቻዋን መሆን የለባትምና ኑሃሚን መሰረት እስከ ዛሬ ካየናቸው ሽምግልናዎች ለየት ያለ ሽምግልና ወደ ቤተሰቦቿ ልታስልክ ዝግጅቷን አጠናቃለች ይላሉ ውስጥ አዋቂዎቿ። የዛሬን አያድርገውና ሽማግሌ እነማን ሄዱ፣ ወጪውስ እንዴት ነው የሚለው ነገር ጭንቀት ውስጥ ሳያስገባው በፍቅሯ አንጠባጥቦ ቤት ውስጥ ለሁለት ዓመት እንድትኖር አድርጓት ነበር። እንግዳ ሰው ሀብቴ ጆሮ። የኢትዮጵያ የፊልም ኢንዱስትሪ ከጠራን እንግዳ ሰው ሀብቴን መጥራት የምርጫ ጉዳይ ሳይሆን ግዴታችን ነው። ቴዲ ኢትዮጵያዊ መሆኑ ጎድቶታል። እሱ ዓለም አቀፍ ተዋናይ መሆን የሚችል የትወና ብቃትን የተቸረው ድንቅ ተዋናይ ነው ይሉታል። እኛም እንስማማለን። ታዲያ ያለውን ትልቅ ስምና ዕውቅና ተጠቅሞ ኑሃሚንን እንደጠበሳት ስንቶቻችሁ ታውቃላችሁ? የሆነው እንዲህ ነው። የኑሃሚንና የቴዲ ትውውቅ ዓለምን ባስጨነቀው የኮሮና ወቅት ላይ ነው። የእኛ ነገር የተሰኘ ፊልማቸውን ለመስራት ወደ መቀሌ በተጓዙበት ጊዜ መቀሌ እንደገቡ አስከፊው ወረርሽኝ ተከሰተ። ለ3 ወራት በአንድ ቤት ውስጥ አብረው ለመዋል አብረው ለማደር ተገደዱ። ታዲያኔ ኑሃሚን እንዳሁኑ ብዙ የምትታወቅና ዝናን ያትረፈረፈች ሴት እንስት ተዋናይት አልነበረችም። እሱ ደግሞ ቀድሞውኑ ዝና ላይ የተቀመጠ ሰው ነበር። እንደ አብዛኛው ኢትዮጵያዊ ከፍተኛ የሆነ ክብር፣ መውደድ በአድናቆት ተሸፍኖ ነበራት። ይሄን ማድነቋንና እንደምትወደው ስትነግረው ተቀራረቡ፣ ተዋደዱ። ፊልሙ አልቆ የኮሮና ጉዳይም እየተረጋጋ ሲመጣ ወደ አዲስ አበባ ሲመለሱ ሌሎቹ የፊልሙ አባላት ወደ የቤታቸው ሲለያዩ ኑሃሚን ግን ከቴዲ መለየትን አልመረጠችም። ወደ እሱ ቤት ሄደች። ከዛን ጊዜ ጀምሮ ለ2 ዓመት ከቤቱ ሳትወጣ ቤተሰቦቿን አክብራ ወግና ባህሉን አስጠብቃ ሽማግሌ ሳታስልክ እዛው እንግዳ ሰው ቤት ከትማ ቀረች። ቀናቶች እየሄዱ ወራቶች ነጎዱ። ሽማግሌ እንዲልክና ጋብቻቸው እንዲፈጸም ተደጋጋሚ ጥያቄ አቀረበችለት። እንግዳ ሰው ሀብቴ ግን ቆይ ትንሽ ጊዜ ያስፈልገናል፣ አሁን ለዚህ ነገር ዝግጁ አይደለሁምና የመሳሰሉትን ምክንያቶች ይደረድርላታል። ቀድሞውኑ